እዚህ ጋር ያዘኝ እዚህ ጋር የዛሬ 8 ዓመት ገደማ ነበር ከተወለድኩበትና ካደግኩበት ሀገር የተሻለ ኑሮ ፍለጋ አዲስ አበባ የመጣሁት። ወይ ጉድ! አዲስ አበባ በስንት መከራና ስቃይ ከአንድ ክለብ ወይም ጭፈራ ቤት በመስተንግዶ ተቀጠርኩ። የአንድ ወር ደሞዜን ስቀበል ለስራም እንዲቀርበኝ ብዬ እዛው ምሰራበት ጭፈራ ቤት አካባቢ ተከራየሁ። ከፋም ለማም ያስጠጉኝን ዘመዶቼ አመስግኜ ኑሮን ሀብዬ ለብቻዬ ጀመርኩት። ግቢ ውስጥ ብዙ ተከራዮች አሉ። ታዲያ 2 ዓመት ከተቀመጥኩ በኋላ አንዱ ተከራይ ምክንያቱ ባልታወቀ ምክንያት ቤቱን ለቀቀ። አሁን ነው ጉድ የሚጀምረው። ከ2 ቀናት የብዙ ተከራይና የደላላ ጋጋታ በኋላ አንድ ወንድ ላጤ ቤቱን ተከራየ። በሚቀጥለው ቀን ወደ ከሰዓት አካባቢ ነቅቼ ቤቴን እያጸዳው አዲሱ ተከራይ በሩን ከፍቶ እየወጣ ሰላም፣ ምን ተዋወቅ፣ አዲስ ተከራይ ነኝ፣ እከሌ እባላለሁ አለኝ። እኔም ስሜን ነገርኩት። መጣው ብሎ የግቢውን በር ከፍቶ ወጣ። በሰላም ሀገር መጥረጊያውን በእጄ እንደያዝኩት በአይኔ ተከተልኩት። አይኔ ብቻ አልነበረም፣ ልቤም አብሮት ሄዷል። የአከራያችን ድምጽ ነበር ከቆንጆ ድንዛዜ ያነቃኝ። አዲሱን ተከራይ ተዋወቅሽው? እሱም እንዳንቺ ምሽት ነው የሚሰራው። ምን ነበር ያለኝ? ቦዲ ነው መሰለኝ አለኝ አሉኝ። ሳቅ ብዬ አይ ጥሩ ነው ብዬ ስራዬን ቀጠልኩ። በማግስቱ ስማቸውን የማላቃቸውን ብረታ ብረቶች ደርድሮ በጃፖኒ ደረቱን ገልብጦ የሚያምር ደረቱን ለእጅ አይደለም ለአይን የሚከብዱ ብረቶቹን በእጆቹ እያነሳ ይጥላል። ስፖርት መሆኑ ነው አልኩ በውስጤ። ሰላምታ ተለዋወጥን። ግን እኮ ካየሁት ቀን ጀምሮ የሆነ ነገር ሆኛለሁ። ሳየው ደግሞ ደሜ ደስ በሚል ሙቀት ይፈላል። ሮጠሽ ያሹ ወይ ደግሞ አሁን ገባኝ አልኩ። አንድ ጓደኛዬ ጋር ደወልኩና የሆነውን ነገርኳት። እንዲሰማው አድርገሽ ቆንጆ የፍቅር ሙዚቃ ክፈች አለችኝ። አሪፍ ሀሳብ ብዬ መደበሪያ ትሆነኛለች ብዬ የገዛኋትን ስፒከር ከስልኬ ጋር አገናኝቼ ከዩቲዩብ ላይ ቆንጆ የፍቅር ሙዚቃ እየመረጥኩ ድምፁን ከፍ አድርጌ መክፈት ጀመርኩ። አንዱ ሙዚቃ እሱን ሳየው የሚሰማኝን ስሜት በትክክል ሊገልጹልኝ አልቻሉም። ታዲያ በሳምንቱ አዳዲስ ሙዚቃ ብዬ ከዩቲዩብ ላይ ሳይ አንድ ዘፈን አየሁ። የፍቅር ይታገሱ እዚህ ጋር የሚለው ዘፈን ከፈትኩት። ከተለቀቀ 3 ቀን ይላል። ማዳመጥ ጀመርኩ። ደስ አለኝ። ጮክ አደረኩት። አሁን ለአዲሱ ፍቅሬ አዲስ ዘፈን፣ ያውም እሱን ሳየው ለሚሰማኝ ስሜት። ግጥሙን ቦታውን አገኘ። ወረቀትና እስክሪብቶ ይዤ ጻፍኩት። እዚህ ጋር ያዘኝ፣ እዚህ ጋር ያዘኝ፣ እዚህ ጋር ደባብሰኝ፣ ያዘኝ ሆድ እንዳይብሰኝ፣ እረ ያዘኝ እዚህ ጋር ህመሜ ብሶ መሽቶ ሳይነጋ ቶሎ ፈጥነናና ሁን ከኔ ጋር ጻፍኩት። አሁን እስኪ ገባው ወይ እስኪ ጠይቀኝ ከዚህ ዘፈን ውጪ ማን ከፍቶ? ያውም ጮክ አድርጌ። አከራይ ነገሩ ገብቷቸው ነው መሰለኝ ሳቅ ብቻ ብለው ያልፋሉ። ሳምንት ሙሉ አንድ ዘፈን ሳልቀላቅል ከፈትኩት። በሳምንቱ ቤቴን እየጠረኩ ቀጥ ብሎ መጥቶ እኔ ምልሽ ይሄንን ዘፈን ደጋግመሽ ሰማን ነው አለኝ በፈገግታ። ላንተ ነው አልኩት። የትኛው ኃይል ገፍቶ እንዳስወራኝ ባላውቅም ሰውየውን ሳየው እንደ ሰካራ የሚያደርገኝ ፍቅሩ ደፋር አድርጎኛል መሰለኝ። ብቻ እሱም አላሳፈረኝም። እየሳቃቀፈኝ የኔ ቆንጆ ባሪያ እንዳየውሽ ነበር የሚያዛት ያዛት አለኝ እየሳቀ። እንዳቀፈኝ በሩን ዘጋው። በቃ ልክ እንደ ዘፈኑ አንድም ሳይቀር ያዘኝ ያልኩት ቦታ ላይ ያዘኝ። ያውም በደንብ ነዋ። በፍቅር ይታገሱ ዘፈን የተጀመረው ፍቅራችን ዛሬ ላይ አፍርቶ 2 ቆንጆ ልጆችን ወልዶ በደስታ እየኖርን ነው። ይመስገን። አሁንም እዚህ ጋር ያዘኝ እዚህ ጋር ለ3ኛ ልጅ ይቀጥላል ካልታተመው።